አቡነ ዘበሰማያት ይትቀደስ ስምከ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ለዛሬ ሰዓት ያላችሁ ዝግጅታችን እጅግ ከምንወዳቸው አባታችን ጋር የሚኖረን አጭር ቆይታ ይሆናል። አብራችሁ ቆዩ። ውድ ጊዜዎትን ስለቸሩ ክብረት ይስጥልን እንላለን። ተከታታዮቻችን እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ አደራ እንላለን። የፈለገ ያሬድን የሚዲያ አማራጮች ወደ እናንተ የሚደርሱ ይህን አካውንት በማድረግ ቪዲዮዎችን ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እሺ አባታችን፣ ወደ ጥያቄያችን ከመግባታችን በፊት ለመጀመሪያ ያክል ራሱን ቢያስተዋውቁና የትምህርት ሁኔታ ምን ይመስል እንደነበር ቢነግሩ። እሺ፣ አመሰግናለሁ። ስሜ መላከ ሰላም ልሶወርቅ ቢራራ ይባላል። ያው የትምህርት ሁኔታ ዝግጅት እንደሚታወቀው ያው ተወልጄ ባደኩበት አካባቢ በወቅቱ ከነበሩት መምህር የአብነት ትምህርት ሲሆን ያው ከቁጥር እስከ ዜማ እዚያው መማር ችያለሁ። የተለያዩ መምህራን መማር ችያለሁ። እዚያም የተለያዩ መምህራን የቅዳሴም ቅኔ የተለያዩ መምህራን ከተማርኩ በኋላ የምትሀሳት እንዳወቁት አላካፋ እሳቸውን ቅኔ መቀኘት ችያለሁ። እነዚህን ካከናወንኩ በኋላ ያው የእግዚአብሔር ፍቃድ ነው እንግዲህ አንድ የምወደው ጓደኛ ወንድም ያለ ቀሲስ ፍሬ ስብሐት ይባላል። ከእሱ ጋር ወደ ጅማ በመምጣት እዚያም ደግሞ በመዋርዳ ከመጣን በኋላ ወደ ጌራ ወረዳ ነው ራሱ ነው። እዚያም ጊዜ ሁሉም ወረዳ በዚህ ስም ነበር የነበረው። በዚያ ለተወሰነ ነገር ዓመት ካገለገልኩ በኋላ ወደ ጥንታዊና ወደ ታሪካዊ ቦታ ወደ ቆታ ደብረ ብርሃን ቅዱስ ሚካኤል 2 ዓመት በኃላፊነት በዚያ ሳገለግል ቆይቻለሁ። በዚያ ኃላፊነት እያለሁኝ የቤት ትምህርት ፍላጎት ስለነበረኝ ዘመናዊ ትምህርት ለመማር እዚያ ቦታው ላይ ያድሉ ተመቻቸው ነበረ። እዚያው እያለሁ ወደዚህ ጠየቁ፣ ወደ አጋሮ። ያው በወቅቱ የነበሩትን ወረዳው የተቀነሱ ዋና ስራ አስኪያጅ ሊቀ ጠበብት ቀለም ወቃት ነበሩ። ቦታውን ጥለው ባስላጠው ነበር። ግን ማረገው ካልክ ያንተ ፍላጎት መግታት አይቻልም በሚል በዚህ ተስማማ። ከዚያ በኋላ ነው እንግዲህ ወደ ታላቁ ደብር ወደ አጋሮ ደብረ ፀሐይ ቅዱስ ጊዮርጊስ በክርስትና 1995 ከመስከረም 1 ጀምሮ በዚያ ቦታ ተከትሬ ስራዬን በዚያው ጀመርኩኝ። ከዚያም ያው እንግዲህ ወደ የመጣሁት ለመማር ነው። ያው ወቅቱ የትምህርት ወቅት ነው፣ መስከረም ነው። ወዲያው ወደ ትምህርት ቤት ሄድኩኝ። በአጋሮ አንደኛ ደረጃ ቁጥር 2 ማለት ነው። በዚያ እየተማርኩ እያለሁ ቀጥታ ደግሞ ከዚያ ወደ ራስ ደስታ ዳምጠው አንደኛ ደረጃ ትምህርት ቤት ከ5ኛ ክፍል እስከ 8ኛ ክፍል በዚያው ራሱ መውሰድ ችያለሁኝ። በዚሁ አገልግሎት እያለሁ የትምህርት ፍላጎት አለኝ። በመንፈሳዊ የሚበለጠን ተነክል የወንጌል አገልግሎት ፍቅሩ ነበረኝና ጅማ ፍኖተ ብርሃን ካህናት ማሰልጠኛ 1996 ለ6 ወር ዕድሉን አገኘሁኝ። በዚሁ ካህናት ማሰልጠኛ ስልጠና በሚገባ ተከታትዬ ጨርሼ ወደ ነበርኩበት ደብር ወደ አጋሮ ደብረ ፀሐይ ቅዱስ ጊዮርጊስ መጣሁ። በዚያ እንግዲህ እንደ እግዚአብሔር መልካም ፈቃድ በዚያ እያገለገልኩ ቆየሁ። 1995-96 እስከ 1997 ቢያንስ ድረስ በአጋሮ ደብረ ፀሐይ ቅዱስ ጊዮርጊስ ነበር ሳገለግል የነበረው። እንግዲህ እንደ እግዚአብሔር ቸርነት። እሺ አባታችን፣ የነበሩትን የትምህርት ቆይታ ነግረውናል። አሁን ደግሞ ወደ ደብር ወደ ፈለገ ሰላም የመጡበትን አመጣጥ ነው። ያው እዚያው ደብር እያገለገልኩኝ እያለ ነው እንግዲህ በአጋሮ ደብረ ፀሐይ ቅዱስ ጊዮርጊስ ታላቋ ቤተክርስቲያን አስተዳዳሪ መልአከ ምሕረት ልሳኑ ገብረ ሚካኤል ይባላሉ። እግዚአብሔር አምላክ ነፍሳቸውን በቅዱሳኖቹ አጠገብ ያሳርፍልና እሳቸው እንግዲህ የሚያገለግል ሰው ይወዳሉ። ካላቸው ተፈጥሮ ለየት የሚያደርጋቸው የሚያገለግል ካህን በጣም ነው የሚወዱት። በጥቅሉ ለመንፈሳዊ አገልግሎት
ልዩ ቦታ ነው ያላቸው። በዚሁ አጋጣሚ እንደዚሁ በቤት የምታገለግል እኔ ደስ ይለኛል አንተ ፈቃድ ከሆነ ብለው ይናቁኝ ፍላጎት የነበረ ውስጥ የሚያውቅ ደስ ነው ያለ። እንግዲህ ከልጅነት እስከ እውቀት ያሳደገች እናቴ ስለሆነች ማርያም ይህን ስሜ ምንም አላልኩም። ቀጥታ 1997 ታኅሳስ 1 ቀን ጀምሮ ወደዚች ወደ ታላቋ ደብር ለገሳት ቅድስት ማርያም መጥቼ ያ ነው የክህነት አገልግሎቴን መቀጠል ችያለሁ ማለት ነው። እሺ እና አሁን ላይ በፊት ላይ የነበረውን አገልግሎቱን አይተዋል። የሰንበት ትምህርት ቤትን አሁን ላይ ካለው አገልግሎት ጋር ሲነጻጸር ቢስተካከል ቢጨመር የሚሉት ሀሳብ ካለ? እንግዲህ አሁን ያለውን አገልግሎትና የቀድሞውን ስናየው በጣም ሰፊ ልዩነት ነው ያለው። ራሱ ከዘጠናዎቹ በፊትም ያው ጠንካራ ገንዘቦች ወንድሞች ነበሩ በዚህ ደብር ላይ። እንደው ለማስታወስ ያህል እነ መምህር ምትኩ፣ እነ መምህር ተስፋ፣ እነ መምህር በኃይሉ ያው ጠንካራ ክርስቲያኖቻችን ነበሩ። እንደው በዚያ ዘመን በተለይ በእነሱ ዘመን ፈተና የበዛበት መከራ የበዛበት ዘመን ነበረ። ታዲያ ግን በዚያ ፈተና የበዛበት ዘመን መከራ የበዛበት ዘመን ትልቅ ተጋድሎ ሰማዕትነትን አሳልፈዋል ማለት ይቻላል። እነዚህ የቀደሙት ወንድሞቻችን አሁን ላለው ተጋድሎ ማቆየት ችለዋል፣ ማስረከብ ችለዋል። እስከ 1997 ድረስ ሰንበት ትምህርት ቤቱ ጠንካራ ወንድሞች ህዝቦች ነበሩ። በጣም ሰፊ አገልግሎትን በሚሰጠው ነው ምክር ማስታወሰው። እዚያን ጊዜ እንግዲህ ሁለተኛ ደረጃ አጋሮ ብቻ ነው ያለው፣ ሌላ ቦታ የለም። በዙሪያ የነበሩ ወረዳዎችን በዚህ በሚማሩት ራሱ እና ከገጠር ላይ መጡ ልጆች ይሰጥ ነበረ፣ ኮርስ ይሰጥ ነበረ ራሱ የራ ወረዳ በዚህ ዞን ጉማይ በፋዛሪ ወረዳ ብዙ ወረዳዎች አሉ። በዚያ ሁሉ የነበሩት ወንድሞቻችን በዚህ ሰንበት ትምህርት ቤት ሰፊ እውቀት ያገኙበት ዘመን ነበረ። 91 92 93 ሰፊ ስራ ይሰራ ነበረ በቀደሙት ወንድሞች ማለት ነው። በእውነት እነሱም ሁሉም በያሉበት እግዚአብሔር ይጠብቅልን። እግዚአብሔር በሰጣቸው ጊዜ ስራ ሰርተው አልፈዋል። በሰው ስራ እናመሰግናቸዋለን። ከዚያ እስከ 97 99 ደግሞ ያው ትንሽ የመላላት ነገር አለ። ቢሆንም ግን ሰንበት ትምህርት ቤቱ ብዙ ፈተናዎች ነበሩበት። ያን ሁሉ ተቋቁሞ እስከ 2000 እንቅስቃሴ ነው ያደረገ የነበረው። ከ2000 በላይ መናኸል ደግሞ ማለት የዝማሬ አገልግሎት እኔ በሕይወት የማረሳው የሆነ ተማም በተለይ ለገሳት ቅድስት ማርያም ሰንበት ትምህርት ቤት ብዙ ልጆችን እዚህ የሚያጣንበት አጋጣሚ ያለ ራሱ የሆነ እንትን ፈጥሮ፣ ነገር ግን ሰንበት ትምህርት ቤቱ መነሻው ጠንካራ ስለነበረ ችግሮቹ ሁሉ በጥንካሬ ተቋቁሞ ማለፍ ይችላል። እግዚአብሔር ይመስገን። ከዚያ እንግዲህ እያለ መጥቶ በተለይ አሁን ከ2013 ወዲህ ያለው አገልግሎት አጋሮ ገሳት ቅድስት ማርያም ፈለገ ያሬድ ሰንበት ትምህርት ቤት እውነት የምንለው ሊመሰገኑ ሊበረታቱ ይገባቸዋል። ለምን? ብዙ ስራዎችን ሊሰሩ ስለሆነ። በተለይ በአብነት ትምህርት ቤት ዙሪያ ላይ ሰፊ ስራ እየሰሩ ነው ያሉት። ብዙ ልጆች ከ50 ያነሱ ለማዕረገ ዲቁና በቅተዋል። የሴም በአሁኑ ሰዓት ሰፊ አገልጋይ ራሱ ማግኘት ይችላለች። አሁንም በሰፊ የሚማሩ ብዙ ልጆቻችን አሉ። ይህ ምንድነው? የሰንበት ትምህርት ቤት ጥንካሬ ብርታት ነው። ራሱ ከሰብከተ ጋር ከደብሩ ካሉት አገልጋይ ካህናት ጋር ከስብከተ ወንጌሉ ጋር በጋራ በመሆን በመናበብ ስራዎች ይሰሩ ነው የሚገኙት። ከአብነት ትምህርት ቤት ባሻገር ብዙ ዘርፈ ብዙ አገልግሎቶች አሉ። ከእነዚህ መካከል ለማንሳት ያህል በዚሁ በፈለገ ያሬድ ሰንበት ትምህርት ቤት ጌታ አብርሃም ክፍል የሚባል አለ። ይህ ጌታ አብርሃም ክፍል በእውነት ከአእምሮ በላይ የሆኑ ስራዎችን እየሰራ እያከናወነ የሚገኝ ክፍል ነው። ይህ ክፍል ደግሞ እንደጠነከረ ስንል መጀመሪያ ራሱ ሰንበት ትምህርት ቤቱ ስለጠነከረ ነው። ሰንበት ትምህርት ቤቱ በሚገባ ስለተደራጀ አንደኛ በበስታ ልጆች ነው ሰንበት ትምህርት ቤቱ
እየተመራ ያለው። በመንፈሳዊ እውቀታቸው በጣም የጠነከሩ የዳበሩ፣ በሳይንሱም ደግሞ አብዛኛዎቹ የስራ አመራሩ በዲግሪ ደረጃ ያላቸው ናቸው። ሰፊ እውቀት ያላቸው ናቸው። ያን እውቀታቸውን በዚያ በተለያዩ በጎቢ ጉባኤ ስማርት እውቀታቸውን አሁን ተግባር ላይ እየዋሉ እየሰሩ ነው ያሉት። እንግዲህ ስራ ሲሰራ ፈተና ይኖራል፣ መሰናክል ይኖራል። ይህ ሁሉ በጸጋ በአኮቴት ያለውን ነገር እያለፉ ብዙ ስራዎች ይሰሩ ነው ያሉት። የቤተ አብርሃም ክፍል እኔ በጣም ከአይመው ጋር ብያለሁ ቅድም። ራሱ ደንገኛ ራሳቸው ራሱ ትክክለኛ የወንጌሉን ቃል በተግባር የሚፈጸምበት የሚከናወንበት ክፍል ነው። ምንድን ነው ብታስር ጠይቃችሁኛል የሚለውን የወንጌል ቃል በሕግ ጥላ ስር ያሉትን የሕግ ታራሚዎችን በቦታው ድረስ በመሄድ ትምህርት በመስጠት እንዲሁም ታላቁን ጾም የበዓለ ልደቱን ከማን ጋር ነው የሚያከብሩት? ከእስረኞች ጋር ነው። ቤት በአጋሮ ማረሚያ ቤት። ይህ አንዱ ትልቁ ስራቸው ነው። ከዚያ ደግሞ ይቀጥልና ብታመም ጠይቃችሁኛል የሚለውን አምላካዊ ቃል በአጋሮ ሆስፒታል በዚያ ተስፋ የቆረጡትን ጥያቄ ያላቸውንም የሌላቸውንም በቦታው ተገኝቶ በማጽናናት ትምህርተ ወንጌልን እያገኙ በማድረግ ትልቅ ስራ እየተሰራ ይገኛል። እርግጠኛ ሆኜ እናገራለሁ። በቦታውም ላይ ወደለኛ የራሱ እዚያ ህሙማንን ስናይ ከአይምሮ በላይ ሁሉ የሆነ የምናየው ነገር ነበር። ራሱ ተስፋ የቆረጡት እኛን ሲያዩ፣ ልጆቻችንን ሲያዩ ተስፋቸው የመለመበት አጋጣሚ ነበር የነበረው። ምንም ላይ የመናገር አስፈላጊ ከኛ ራሱ እዚያ ጭንቅ ውስጥ በስራ ውስጥ ያሉት ልጆቻቸው ሰብስብ ብለው ካህናቱ አብረው እነሱ ቻሉ የደቡብ ካህናት ሁሉም በዚያው ቦታው ተገኝተው ነበረ። እንኳን የሸምሱ ተከታይ ሆኖስ ተከታይ ያሉት ሁሉ በዚህ በጎ ስራ ደስ የተሰኙበት መንፈሳቸው ታደሰበት ትልቅ መርሃ ግብር ነበር። እንግዲህ ሰንበት ትምህርት ቤቱ እየሰራ ያለው ስራ ሰፊ ስራ እያደረግን አሁንም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዓል ምስረውን አስመልክቶ ቢያምራቸው ውሸታቸው ሊያገኙ የሚያችሉትን በየቤቱ የወደቁትን ትረሱትን ጠያቂ ያሉትን ቤት ለቤት በመሄድ የሚያስፈልጋቸው በዚህም ፕሮግራም ካህናቱ በእውነት ሰላም ሰግናል አለፉ። የደቡብ ካህናት አጠቃላይ አብሮ ነበሩ። እንግዲህ አክፍሎት ነው ክፍለት ነው። ፀሐዩን ከባድ ነው። ያን ሁሉ ተቋቁመው ሁሉም አባቶች በዚህ ፕሮግራም አብረው ነበሩ። እግዚአብሔር አምላክ ክብር ያድርግልን። ምን ስራቸው ቢሆንም ነገር ግን ያው ለሱ ቅዳሜ ነበር ከአገሮስና ከቱሪ ከብድ ነበረ። ያ ሁሉ ተቋቁመው እያንዳንዱ ቤት በመሄድ ዘይቱን፣ እንቁላሉን፣ ሽንኩርቱን፣ ጨፌውን ማታ ደግሞ ልጆቻችን ደግሞ እንግዲህ በሌሊት ያላረፍ በዚያው ቀመሩበት ደግሞ ስጋውን ደግሞ እንዳሸታቸው በዓል አድርገው እንዲውሉ እንደማንኛውም ሰው ደስ ብሏቸው እንዲውሉ ይህ ትልቅ ስራ ሰርተዋል። እንግዲህ የቸርነት አምላክ በቸርነቱ ይጠብቅልን ነው ሌላ የምለው የሚለኝ ቃላት ያጠረኛል። በጥቅሉ ግን በዚሁ አጋጣሚ ይህ መንፈሳዊ አገልግሎት የበለጠ እንዲጠነክር እንዲስፋፋ መላው ማለት ይቻላል የከተማችን ሕዝብ አጠቃላይ ወሲነ ነዳያን በሚለው መርሃ ግብር ሁሉ የተሳተፈው አጠቃላይ ነው። ሁሉም ሰው ተዘዋዋሪ በረከት አግኝቷል። አሁንም መላው ከተማችን ሕዝቦች ከዚህ ማለት በሌላው ተራሱ ያሉት ሁሉ ይህን መንፈሳዊ አገልግሎት እንዲደግፉ በዚሁ አጋጣሚ መልእክቴን መናገር ፈልጋለሁ። የከተማውን ሕዝብ ባለፈውም ብያለሁ፣ ዛሬ እምላለሁ፣ ነገ እምላለሁ። በእውነት የአጋሮ ሕዝብ ታላቅ ሕዝብ ነው። ቸር ነው፣ ደግ ነው፣ አዛኝ ነው፣ ሩሩ ነው። አሁንም የበለጠ ስራ እንድትሰሩ የሚሰራው ስራ ሁሉ በአይን የሚታይ በእጅ ስራ ስለሆነ ሁላችሁም መላው የከተማችን ሕዝቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም የተዋሕዶ ልጆች ይህን መንፈሳዊ አገልግሎት እንድታግዙ እንድትደግፉ ለማለት እወዳለሁ። የብቻ አይደለም። በየመንገዱ በየጎዳናው የወደቁ ጠያቂ ያላቸው የተረሱ ለነሱ መጠለያ በመስራት ልብሳቸውን በማጠብ ገላቸውን በማጠብ በጥቅሉ እግዚአብሔር የሚደሰትበትን በጎ ስራ እየሰሩ ነው ያሉት።
በዚህ በጎ ስራቸው እኛ ሁሌ ደስተኛ ነን። ከምንም በላይ አሁንም በዚህ በጎ ስራ የበለጠ እንድትሰሩ አምላካችን በቸርነቱ ይርዳችሁ። እንግዲህ ብዙ ስራዎች ሲሰሩ ነው ያሉት። የአብነት ትምህርት ቤቱ ተጀምሯል፣ አላለቀም። ይህም ይፈልጋል፣ እገዛ ይፈልጋል፣ ድጋፍ ይፈልጋል። እውነቴን ነው የምለው፣ ብዙዎች ተሳትፈዋል፣ እየደገፉ ነው ያሉት። ነገም ይደግፋሉ፣ ዛሬም ይደግፋሉ። ድጋፉ ግን የመጨረሻው ደረጃ እስክንደርስ ድረስ ድጋፉን መቋረጥ የለበትም እላለሁኝ። ሁላችሁም በመላው ዓለም ያላችሁ፣ በሀገር ውስጥ ያላችሁ፣ እዚሁ ከተማችን ያላችሁ ይህን መንፈሳዊ አገልግሎት እስካሁን እየደገፋችሁንም አሁንም የበለጠ እንድትደግፉ መልእክቴ ነው። መልካም እንግዲህ አባታችን የመርሃ ግብራችን ማገባደጃ ላይ ስለደረሰን እንኳን አደረሳችሁ ታካል ካለ ድረስ ጥሩ ነው። እንግዲህ አሁን ያለንበት ሰዓት የደስታ ሰዓት ነው። የአምላካችን መድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤውን የምናከብርበት ወቅት ነው። በሀገር ውስጥም በሀገር ውጭም ያላችሁ በመላው ዓለም የምትኖሩ ሁላችሁም እንኳን ለጌታችን መድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው አደረሳችሁ። እንዲሁም በአገልግሎት ለምትመሱኝ አባቶች እንዲሁም ወንድሞች ዲያቆናት፣ በተለይ ቀድሞ እዚህ የነበራችሁ ወንድሞች እኔም ሁሌም ማድረሳችሁ እናንተም ማድረሱኝ እነ ቄስ ተስፋ ቄስ በዛብህ ጥላዬ አብሮ በዚህ ታላቅ ክብር ላይ ሲያገለግሉ የነበሩ ጠንካራ አባቶች ናቸው። ሁላችሁንም አጠቃላይ በጥቅሉ የደብሩም አገልጋይ ካህናት፣ ዲያቆናት እንኳን አደረሳችሁ እላለሁ። አመሰግናለሁ። ተመልካቾቻችን የዛሬ ዝግጅቶች መርሃ ግብር ይህን ይመስል ነበር። በሌላ መርሃ ግብር እስክንገናኝ ድረስ ሰላም ሁኑ። አቡነ ዘበሰማያት ይትቀደስ ስምከ